አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ኢየሱስ ፍጡር ነው ወይስ ፈጣሪ? ማርያምስ የአምላክ እናት መባል አለባት? ዛሬ የምናውቀው የሥላሴ አስተምህሮ በድንገት የመጣ ሳይሆን ታሪክን በለውጡ ትልልቅ ክርክሮችና ጉባኤያት ውስጥ ያለፈ ነው። የክርስትናን መልክ የቀየሩትን አራት ዋና ዋና ነጥቦችን እነሆ። አንደኛ ነጥብ የኒቃይ ጉባኤ በ325 ዓመተ ምህረት የመጀመሪያው ትልቅ ግጭት። አሪዮስ ወልድ ፍጡር ነው ሲል፣ አትናቴዎስ ደግሞ ወልድ ከአብ ጋር በአንድ መለኮታዊ ባህሪ አንድ ነው አለ። ውጤቱ አሪዮስ ተወገዘ። የኒቃይ ጉባኤ እንዲሁም ጸሎት ሃይማኖት ተረቀቀ። ሁለተኛ ነጥብ የቆስጠንጦንያ ጉባኤ በ381 ዓመተ ምህረት አብና ወልድ ተለዩ። አሁን ደግሞ ስለ መንፈስ ቅዱስ ጥያቄ ተነሳ። ጌታና ሕይወትን የሚሰጥ አምላክ ነው ተብሎ ተወሰነ። እዚህ ጋር ነው የሥላሴን ዶክትሪን ሥላሴ የሚለውን ዶግማ ሙሉ ቅርጽን ይዞ ዶግማ ይዞ ያረቀቁት ማለት ነው። ሶስተኛው ነጥብ ደግሞ የኤፌሲዮን ጉባኤ በ431 ዓመተ ምህረት የማርያም ስያሜና የባህሪ አንድነት ክርክሩ እንደቀጠለ ነው። ኒስጥሮስ ማርያም የሰውን ኢየሱስን እንጂ አምላክን አልወለደችም የሚል ትምህርት አመጣ። በሌላ በኩል ቅዱስ ቄርሎስ መለኮትና ትስብእት ሰው መሆን ተዋህደዋል፣ ስለዚህ ማርያም የአምላክ እናት ወይም የወላዲት አምላክ ክብር ይገባታል ብሎ ተከራከረ። ውጤቱ ኒስጥሮስ ተወገዘ። ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን በድጋሚ ጸና። ጥያቄው እንደቀጠለ ነው። ማርያም የአምላክ እናት ልትባል ትችላለች? በተለይ ማርያም የአምላክ እናት ቲዮቶኮስ ተብላ ትጠራ ወይስ የሰው እናት ክርስቶቶኮስ የሚለው ኒስጥሮስ አይቻልም ሲል፣ ቅዱስ ቄርሎስ ደግሞ መለኮትና ትስብእት በተዋህዶ አንድ ስለሆኑ ወላዲት አምላክ ቲዮቶኮስ መባል አለባት አለ። ኒስጥሮስ ተወገዘ። አራተኛው ነጥብ የኬልቄዶን ጉባኤ በ451 ዓመተ ምህረት በመጨረሻም ትልቁ ክፍፍል መጣ። የኢየሱስ ሁለት ባህሪ አለው ወይስ አንድ የተዋሃደ ባህሪ የሚለው ክርክር የዛሬውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከምዕራባውያን የለየ የታሪክ ምዕራፍ ሆኖ ቆይቷል። እነዚህ ሁላ ጉባኤዎች፣ ውሳኔዎች መጽሐፍ ቅዱሳዊ እውነታን ለማጣራት የመጡ ናቸው ወይስ የሰው ልጅ ፍልስፍና ውጤቶች ናቸው? የእናንተ አስተያየት ምንድን ነው? ኮሜንት ላይ ሀሳባችሁን አጋሩኝ። ለተጨማሪ የታሪክና የሃይማኖት መረጃዎች ፎሎ ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።